እሺ የተከበራችሁ ተከታታዮች እንዴት ዋላችሁ? የዛሬው ፕሮግራማችን የሚሆነው አሜሪካ ወዴት እየሄደች ነው? አይታችኋታል። አሜሪካ አሁን ቅድም እንደነገርኳችሁ ግራ ገብቷታል እንዴት እንደምታደርግ። ያላሰበችው ጦርነት ናታንያሁ እሱ ካስገባት በኋላ እንዴት አድርጋ እንደምትወጣ አላወቀችም። ያው ናታንያሁ የራሱን ጥቅም ለማስከበር አሜሪካም የራሷን ስራ በተለይ ደግሞ ትራምፕ የራሱና የቤተሰቦቹን ስራ እንዴት እንደሚሰራ ያስብ ስለነበረ በዚህ የተነሳ የማይሆን ጦርነት ውስጥ ገብተዋል። እስኪ አሜሪካ አሁን በዚህ 2 ቀኖች 3 ቀኖች በዚህ ሳምንት በአጠቃላይ የሞከረችው ሙከራ ምንድን ነው? እንዴት ነው? አሁንስ ምን ላይ ደርሳለች? ምን እያሰበች ነው የሚለውን በዝርዝር በእኔ አመለካከት ላስረዳ ሞክራለሁ። የመጀመሪያው ባለፈው ሳምንት አንድ ፍሪደም ብሎ የጀመሩት ኦፕሬሽን ነበረ። ጉራ ነፍተውበት ነበረ። ለሱ በጣም በቃ እንደዚህ እናደርጋለን በቃ ምናምን ብለው መርከቦቻችን ከነካችሁ ከምድረ ገጽ ነው የምናጠፋችሁ ምናምን ብዙ ተወራ። ትራምፕም ፎከረ። ያው የትራምፕ ፎከራ በቃ አሁን ተለመደና ቢናገር በዚህ ሰምቶ በዚህ ነው ሁሉ ሰው የሚያፈሰው። እንደዚህ ነው፣ እኛ እንደዚህ አድርገናል፣ እንደዚህ ብለናል፣ በዚህ ወጥተናል። ፎከረ ጀመረው። የመጀመሪያ ተቃዋሚ ሳውዲ አረቢያና ኩዌት ነበሩ። በፍጹም ከአየር ክልላችን ተነስታችሁ አደብድቡን ኢራን በቃ። ሁለተኛው ገና ሳይከቡ መርከቦቻቸውን ብትን ሲያደርጉባቸው ጥለው ሄደው 24 ሰዓት ሳይሞላ ኦፕሬሽኑን ሰርዘናል። ኦፕሬሽኑን ከመጀመራቸው በፊት ብዙ አገሮች አግዙን ብለው ለምነዋል። እግር ስር ወድቀዋል። ሁሉም አያገባንም፣ በጀመራችሁት እዛው ጨርሱት ነው የተባሉት። ይህንን እያዩ አሜሪካኖች በዛ ተሸንፈው ጦርነቱን አቆመናል፣ ወደ ሰላም ድርድር እንምጣ ብለው ደግሞ ስለ ሰላም ዘመሩ። የሰላም አባት ሆኑ። ሰላም ጥሩ ነው፣ እኛ ሰላም ነው የምንፈልገው፣ ጦርነት በፍጹም አንፈልግም እያለች አሜሪካ የምትናዘዝበት ዘመን መድረሱ እጅግ በጣም የሰላም አባት ሆና መታየቷ እጅግ በጣም ይሄ ነው። ዱላ አስተማሪ ነው የሚባለው። ምከረው እምቢ ካለ መከራ ይምከረው የሚባለውም ይሄ ነው። አሜሪካ አሁን መከራዋን በደንብ እያጣጣመቻት ነው ያለችው። አሁንም ትላንትና በተደረገው ጦርነት ተንኳሿ አሜሪካ ነች። የተነኮሰችው ምክንያት ኢራን መልስ ትሰጣለች አትሰጥም በሚል ነው። ኢራን መልስ ትሰጠኛለች አትሰጠኝም በሚል ነው። አሜሪካ በግጥኝነት ኢራን መልስ አትሰጥም ነበረ። የኢራን መርከብ ስትመታ ኢራን መልስ አትሰጥም የሚል ግምት ነበራቸው። ግን ኢራን ምን አደረጉ? የንግድ ወይ የሲቪሊያን መርከብ ሳይሆን የአሜሪካ ባህር ኃይልን መርከብ ያችን መርከብ የመታቻትን እሷን የመታቻት። እሷን ባትመታ ኖሮ እነሱ ቀጥታ የሆርሙዝ መንገድ ጀምረው ነበረ። ከዛ ጥንቡል ከቢርን ተቆጣጥረው እዛ ሆነው ፉከራ ለማድረግ በቃ እኛ እንደዚህ ነን፣ ይኸው እንደዚህ የፈለግነው ማድረግ እንችላለን፣ እኛ እስካሁን ትዕግስታችንን አልቋል፣ ከዚህ በኋላ ምን ጥሴ ከሁለት ጥሴ ብለው ለመሸወር ነው። ግን ኢራን አሁን ባላሰቡት መንገድ መታ አራቸውን ስታበላቸው ሄደው በአውሮፕላን ጥቃት ጀመሩ። መርከቦቻቸውን አሁን እያሸሹ ነው። ዛሬ እያሸሹ ነው። ከዛ አካባቢ ፈርተዋል። እኛ ጦርነቱን አንፈልገውም፣ መልስ ነው የሰጠነው እንጂ የጦርነቱን መጣስ አይደለም። ይሄ እኛ ሰላሙን እንፈልጋለን። አሜሪካ ከመቼ ጀምራ ነው መታ እንደዚህ የምትለው? መታ እና ገና እንጨምራለን ምናምን ነው የምትለው እንጂ ምን አገባችሁ ነው እንጂ የምትለው ለዓለም እንደዚህ ነው እያለች አትናገርም። ምክንያቱም ዓለም በእጇ ነበረ። በፕሮፓጋንዳ በአቅም ሳይሆን በፕሮፓጋንዳ አታላ ነበር። ሁሉንም አገሮች አታላ ነበር። ዓለምን ሕዝብ አታላ ነበር። አቅሟ የታየው ግን አሁን ነው። ረጅም ጊዜ መዋጋት ሳትችል ያው ሁሉ ጥይቶቿ ለምንም ነገር ምንም አይነት ታርጌት ሳይመቱ አፈሰሰቻቸው። ይሄ ምንድን ነው የሚያሳየን? የቴክኖሎጂ እጥረት ወይ ቴክኖሎጂ
ዜሮ መሆን፣ የሲአይኤ እና ሞሳድ ወደ ዜሮ መመለስ፣ ምንም አይነት የስለላ ተግባር አለማድረጋቸውን የሚያሳይ ነው። ስለዚህ አሜሪካ አሁን እንዴት ነው የምትሆነው? መጨረሻዋ አሜሪካ ምንድን ነው የሚሆነው? አሁን ይሄ የሚዲያም ምርጫ አላቸው። እዛ ላይ ዲሞክራቶች ካሸነፉ፣ ሪፐብሊካኖች ከወጡ የትራምፕ ጉዳይ ፋይሉ ይዘጋል። ስለዚህ እዚህ ያ ነገር እንዳይሆን ደግሞ ትራምፕ ይህን ጦርነት ማቆም አለበት። ሲያቆም የነዳጅ ዋጋ ይቀንሳል፣ የምግብ ዋጋም ይቀንሳል። አሜሪካኖች ትንሽ ተንፈስ ይላሉ። ይህን ለማድረግ ደግሞ ትራምፕ አሁን ስለ ብር እያሰበ ነው። ብር እየሰራበት ነው። እሱና ቤተሰቦቹ ልጆቹ ያንን አያደርግም። አሁንም ወደ ኢራን እንዳይገባ ኢራንን አይችላትም። ስለዚህ ያለው ድል ምንድን ነው? ሰላም እያለ ጊዜዎቹን እያራዘመ መሄድ፣ የዓለም የነዳጅ ዋጋ እየጨመረ እንዲሄድ። ምክንያቱም ቬንዙዌላ ያለው ነዳጅ እነሱን ልጆቹና ቤተሰቦቹ የሚጫወቱት ጨዋታ ስላለ እሱን ጨዋታ እስኪጨሩ ድረስ የዓለም ሕዝብ አሜሪካ ሕዝብ ግድ የለውም ትራምፕ። ለዛ ነው የትራምፕ የስቶክ ማርኬት ከፍ ያለው። ትራምፕ ለማን ነው የሚያስበው? ነው ለአሜሪካ ሕዝብ ነው የሚያስበው ወይስ ለቤተሰቦቹ? ባጭሩ ለቤተሰቦቹ ነው። ቤተሰቦቹን ብቻ ደህና ኑሮ የሚኖሩበት መንገድ ካልሆነ በስተቀር ሌላ ነገር ሲሰራ አልታየም። አሜሪካኖች ይህንን ያወቁ ይመስለኛል። አሁን ይህን እናውቀዋል። ለዛ ነው ንጉስነት አንፈልግም የሚሉት። እሱ ደግሞ የዘላለም ንጉሠ ነገሥት የአሜሪካ መሆን ደግሞ ይፈልጋል። የስልጣን ዘመኑን ማራዘም ይፈልጋል። ብዙ ነው ምኞቱ ትራምፕ። ግን ይህን ምኞቱን ለማሳካት ቤተሰቦቹ ሀብታም መሆን አለባቸው። ዋናው ዓላማው እሱ ነው። ለዛም ደግሞ እየሰራ ነው። አሁንም እያደረገ ነው። ያለ አግባብ ስልጣን መከታ በማድረግ ሀብት በመሰብሰብ እንደሚጠይቅ ምንም ጥርጥር የለም። ምክንያቱም አሜሪካ ውስጥ የተከለከለ የአሜሪካ ፕሬዚዳንት እንደዚህ አይነት ቢዝነስ ውስጥ እንደዚህ አይነት ሰጥ አገባ ውስጥ ቤተሰቦችን የሚረዳ ነገር መስራት ሕገ ወጥ ነው። ይሄ ነው እንግዲህ አሁን ልዩነቱ፣ ትልቁ ልዩነት ይሄ ነው። ወደ ኢራን ግን ምንም ነገር እንደማያደርግ እያወቀ መጥቷል። በፊትም ያውቃል። ጊዜ የመግዛት ነው። ትንሽ ጥይት ሰብስቦ ያመጣና ይፎክራል፣ ለማስፈራራት ይሞክራል። 2-3 ተኩሶ እኮ በቃኝ ነው የሚለው። አይታችሁ ከሆነ 2-3 የተኩስና በቃኝ፣ 2-3 አሁንም 3-4 ቦታ ተኮሰና በቃኝ አለ። ኢራን ግን 100 ጊዜ መተኮስ ትችላለች። አቅም አላት፣ ረጅም አላት። ሰሜን ኮሪያ ትልክላታለች፣ ቻይና ትልክላታለች፣ ሩሲያ ትልክላታለች። የጥይት የተተኳሽ የቴክኖሎጂ እጥረት የላቸውም እነሱ። አሜሪካ ከፍተኛ የቴክኖሎጂ ክፍተት አላት። የወሬ አንደኛ ነች። በወሬ የሚችላት የለም። እስኪ ትራምፕ ስሙት። 48 ሰዓት ሰጥተናል፣ 5 ቀን ሰጥተናል፣ 10 ቀን ሰጥተናል፣ 2 ሳምንት ሰጥተናል፣ ላልተወሰነ ጊዜ ጦር አቁመናል አለ። ላልተወሰነ ጊዜ እንደገና አሁን ደግሞ ድርድር ላይ ደግሞ ኢራን 12 ዓመት ቢያንስ ኒውክሌር አትስራ ታቆም። ከ12 ዓመት በኋላ ምን ሊሆን ነው? መልሳ እንድትጀምር ነው ወይስ 12 ዓመት ሎጂስቲክስ ሰብስቤ ባለ በሌላ ኃይሌ አንድ ያደቃታለሁ ብሎ አስቦ ነው? ኢራን ደግሞ 12 ዓመት ቁጭ ብላ ትጠብቀዋለች። አይሞኝም። እኔ እንደ አሜሪካ መሪዎች የሚያሳዝኑኝ የለም። ዓለም በድሮ ያለች ነው የሚመስላቸው። በድሮ ሲስተም ውስጥ ያለች እነሱ ብቻ የነቁ የበቁ ብቻ አድርገው ነው የሚወስዱት። የለም አሁን እነሱ 200 ዓመት ወደኋላ ተትተው ተበረዋል። ቻይና 200 ዓመት አሜሪካንን ቦነሳ ትሄዳለች። ዓለምም ምናልባት 50 ዓመት ጥሏት ሄዷል። የለችም፣ እሷም ጨዋታ ውስጥ የለችም። ይሄ ነው የሚያሳዝነው። ጨዋታ ውስጥ የሌለ አሁን ጨዋታ ውስጥ ለመግባት ነው የሚቦራጨቀው። ወደዚህ ወደዚህ ግራ ገብቶት በቃ ምን እንደሚያደርግ ምን እንደሚሰራ ግራ ገብቶት መጀመሪያ ነው
መጀመሪያ መጥኖ መደቆስ አሁን ምን ይሰራል? ቁጭ ብሎ ማልቀስ አሉ። መጀመሪያ ማሰብ ነበረ። ከአረብ ህብረተሰብ ጋር እንዴት ነው የምኖረው? እንዴት እንኖር? እንዴት እናደርግ? ምን እናደርግ ብለህ ማሰብ የነበረው መጀመሪያ። አሁን ምን ዋጋ አለ? ጊዜ ከሄደ ሁሉም ከናቀህ አቅመ ከታወቀ በኋላ ብትወራጭ ዋጋ የለውም። ለዚህ ነው አሜሪካ አሁን ሁለተኛው ሙከራ አድርጋ ከሽፎባታል። አሁን ሶስተኛ ሙከራ ግን በፍጹም አትደግመውም። በፍጹም ምክንያቱም ጊዜ የላትም። ይህ መካከለኛ ምርጫ እየደረሰ ነው። እሱ ከመድረሱ ከዚህ ከኢራን ጋር ያለውን ጉዳይ በቶሎ መዝጋት አለበት። ቢዘጋም ግን ሪፐብሊካን ያሸንፋሉ ብሎ የሚገምት ካለ ለእኔ የዋህ ነው። ዲሞክራቶች 100% ያሸንፋሉ። 75% ወንበሩን ዲሞክራቶች ይይዙታል። ሪፐብሊካኖች ምናልባት 25% ካገኙ እሱ አንድም አሜሪካዊ ለነሱ የሚፈልጋቸው የለም። ስማቸውን ካልቀየሩ ወይ ፖሊሲያቸውን ካልቀየሩ በስተቀር ዲሞክራቶች ሪፐብሊካኖች ከዚህ በኋላ ቦታ የላቸውም አሜሪካ ውስጥ። የተከበራችሁ ተከታታዮች የዛሬው ፕሮግራማችን ይመስላል። ስለተከታተላችሁ እጅግ በጣም አድርጌ አመሰግናለሁ። ሰላም ዋሉ። ቻው ቻው።